ይወደኛል ያየኝ ችግር ሁሉ ሲከተለኝ ቀኑን እየዋለ እኔስ ፈራሁ እንጃ ልቤ ሰጋ ኑሮም ሆነብኝ አንጃና ግራ አንጃ እገጥማለሁ ብዬ እኔም እንደ ሰዎቹ ጠፋብኝ ግጣሙ ከነብረት ድስቱ አላያችሁም ወይ እንጃልኝ እኔስ እንጃልኝ ሁኜ ቀረሁኝ ችግር መጠጊያ እጊያ ዲስቲ ያየማን ነው ባካችሁ በዚህ ያለ በሉ ይጠፍቶኛል ሽሮ ይዞ ነው ሽሮ ወጥ ሰርቼበት ነው ይዞ የጠፋው ቤተሰብ ፍቅር የሚባል ነገር ማለት ነው እኔና አሁን በጣም ነው የሚፈረኝ ምክንያቱም እኔ ደደብ ነኝ ምናምን ቀልድ ምናምን አልችልም ፍቅር ቢይዘኝ ማለት ነው እንደዚህ አንገቱን እንቃርጌ እኔ ለራሱ ሲጣርጌ ነው የምገለው ፍቅር የሚባለው ነገር ሲጀመር ማለት ነው ገና በቃ በሩቁ ነው የሚሸሸኝ በጣም ይፈራኛል ያው 62 ነው 46 መጋኛ መጥቶኛል ሲጀመር በቃ እንደዚህ ሲያኝ ሁላ ይሸሸኛል እና ፍቅር አይዘኝ የሚገርማችሁ ነገር አልሐምዱሊላህ ረቢል ዓለሚን በቃ ይሸሸኛል ሁሌ ወይኔ በላቸው አሜሪካ መሄድ ህልም ይሁን ወይ ቀር እኔ እኮ የሚገርመኝ ደግሞ ዛሬ ምን የመሰለ ፈረንጅ አግብቼ መኪና ገዝቼ ቤት ሰርቼ በቃ ፈታ ብዬ እየኖርኩ ይመስለኛል ከዛ ይችን ኢትዮጵያ የምትባል ሀገርን ተገላገልኳት እሷም ተገላገለኝ አልኩኝ አለች እኔ ገና የምጠቅመውንና የሚጠቅመኝን ሀገር አገኘሁ እያልኩኝ ልክ የተጠቅልል የተኛው ተይፈራሹ ነው ተነስ ነግቷል ብሎ አይቀሰቅሱኝ እና አሁን እኔ አሜሪካ መሄዱን ፈልጌው ነው እንዴት ነው የሚከየው ቤተሰብ ፍቅር የሚባል ነገር ማለት ነው እኔና አሁን በጣም ነው የሚፈረኝ ምክንያቱም እኔ ደደብ ነኝ ምናምን ቀልድ ምናምን አልችልም ፍቅር ቢይዘኝ ማለት ነው እንደዚህ አንገቱን እንቃርጌ እኔ ለራሱ ሲጣርጌ ነው የምገለው ፍቅር የሚባለው ነገር ሲጀመር ማለት ነው ገና በቃ በሩቁ ነው የሚሸሸኝ በጣም ይፈራኛል ያው 62 ነው 46 መጋኛ መጥቶኛል ሲጀመር በቃ እንደዚህ ሲያኝ ሁላ ይሸሸኛል እና ፍቅር አይዘኝ የሚገርማችሁ ነገር አልሐምዱሊላህ ረቢል ዓለሚን በቃ ይሸሸኛል ሁሌ